ምን ጊዜም ቢሆን እውነት ትመነምናለች እንጂ ተደብቃ አትቀርም። በመጀመሪያ ደረጃ የፋንድሻ ፋሚሊዎች እንኳን ደስ አላችሁ ልላችሁ እወዳለሁ። በውስጣቸው ተደብቆ ሲበላቸው የነበረ አስመሳይ መንፈስ ስለተገኘ በቡሪካ አማካኝነት ይፋ ስለወጣ ስለተዋረደ ደስ ብሎኛል። እንኳን ደስ አላችሁ ልላችሁ እወዳለሁ። ቤተሰቦቼ የምሬን ነው ምላችሁ። ከዚህ በፊት የምታስታውሱ ከሆነ ለፍቅርዬና ለቡሪካ ማች የሆነ ልብስ፣ ተመሳሳይ የሆነ ልብስ ማንነቱ እንዲታወቅ የማይፈልግ ሰንበዲ ነው ገዝቶላችሁ የላከላችሁ ምናምን ያለችውን ስጦታ እንግዲህ ፈቲ ናት የገዛችሁ። የምሬ ነው ቤተሰቦች። ፈቲ በሁለቱ መሃል የገባችሁ ሁለቱ አንድ ላይ እንዳይሆኑ ስለፈለገች ነው። ሰው ልኳትም ምናምን አይደለም። እዚህ ጋር ፈቲ እራሷ ሆም ብላ ፍቅርዬና ፉፉ አንድ ላይ እንዳይሆኑ ስለምትፈልግና ስለምትፈልግ ብቻ ነው። ፉፉንም አፍቅረው አይደለም፣ የሆነ ነገር አስባም አይደለም። ቤተሰቦች ከመጀመሪያም ብያለሁ። እንግዲህ እኔ በቪዲዮ ላይ ሁሌ እየጻፍኩ ያለውን ነገር ፈቲ ፉፉን ልትበቀለው ፈልጋ ነው እንጂ ፉፉን አፍቅራው አይደለም። እንግዲህ እንደምናውቀው በክፉ ጊዜ ከአጠገብ ልሁን ብላ አንተን የምረዳ ሰው ልሁን ብላን የቀረበችው ቤተሰቦች። የምሬ ነው ቤተሰቦች። ሁሌም እንደምላችሁ ከእንደዚህ አይነት አስመሳይና መጥፎ ጓደኛ እግዚአብሔር አምላክ ይጠብቃችሁ። እንግዲህ የሩቁን ጠላት ራሳችሁ ትጠብቃላችሁ፣ ግን ከአጠገብ ያለ ጠላት ለመለየት ስለሚከብድ የምሬን ነው። ፈጣሪ አምላክ ከእንደዚህ አይነት አስመሳይ ጓደኛ ይሰውራችሁ። የሰማው ነገር አለ፣ የምታውቀው ነገር አለ። ቀጥተኛ ጥያቄ ስጠይቅሽ ቀጥተኛ መልስ ስጪኝ። በቃ እንደዚህ አይነት ጥያቄ አትጠይቀኝ። ማለት መጠየቅ ካለበትም መጠየቅ መብት ያለው። ፉፉን እንድታጠምጂው ማን ላከሽ? ማንም ልኳት አይደለም። እውነት ትመነምናለች እንጂ ከተቀበረችበት ትወጣለች። የምሬን እውነት ተደብቃ ተቀብራ አትቀርም። የእውነት ተደብቃ አትቀርም። ፈቲ እንግዲህ ይህን ያህል ቀን ስታስመስይ፣ ይህን ያህል ቀን እንደ ጊንጥ የደረሽበትን ቦታ ሁሉ እየመሰልሽ ውስጣቸው ላይ ገብተሽ እየሰረሰርሽ ቆይተሻል። ዛሬ ላይ ደግሞ በቡሪካ አማካኝነት ስራሽ ስለታወቀ እንግዲህ ከአሁን በኋላ ስራሽን የምታቆሚ ይሆናል እና ዛሬ ውርደትሽን ተከናንበሽ ወደ ቤትሽ የምትመለሽ ይሆናል። ምን አይነት ጥያቄ ነው የምትጠይቀኝ? ቆይ እንዴ ጥያቄ እኮ ነው፣ ግልጽ እኮ ነው። ወደሽዋለሁ እየምር አፍቅረሽዋለሁ እየምር መልስ የለሽም። ለምን መጣሽ? ተመሳሳይ ጥያቄ። አንተ ለምን እንደሱ አሰብክ? ቆይ ያየሁት ነገር ስላለ፣ ያወቅኩት ነገር ስላለ፣ የደረስኩበት ነገር ስላለ ደግሞ ማለት አፍቀረሽው ምናምን ብል አትጠይቃት። እግዚአብሔርን ቡሪካ ቢግ ሪስፔክት ፎር ዩ። የምሬን ነው። ትልቅ ክብር አለኝ አባቢ። የእውነትም ነገሮች ወጣ ብላችሁ ስታዩ ሁሉንም ነገር አገናዝባችሁ ማየት ትችላላችሁ። አሁን እኛ የነሱን ቪዲዮ በስክሪን ስናይ ብዙ ነገር እናስባለን አይደለ? ቡሪካ ቅድም እንዳለውም ድብድብ መሀል ላይ ሆናችሁ የማታዩትን ነገር ወጣ ብላችሁ ስታዩ የሚሰነዝረውንም ሰው የሚመታውንም የሚመታውንም ሰው ማየት የምትችሉ ከነገርየው ከጥሉ ከድብድብ ወጣ ብላችሁ ስታዩ ነው ያለው። ልክ ነው። ከሆነ ነገር ውጪ ሆናችሁ ያንን ነገር ስታዩ ሁሉም ነገር ግልጽ ሆኖ ነው የሚታያችሁ እና ቡሪካ ለአንተ ትልቅ ክብር አለኝ አባቴ። ሰላም፣ እንዴት አላችሁ? ውድ የተከበራችሁ እና የተወደዳችሁ የፋንዲሻ ፋሚሊያንስ ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን እያልኩኝ ዛሬም እንደተለመደው በአዲስ እና ደስ በሚል ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ ውድ ቤተሰቦቼ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የቻናሉ ምርጡ ቅመሞች ደግሞ እንደተለመደው ቪዲዮን ላይክ እያደረጋችሁ ጀምሩ። ለምን ይሆነን ያላቅም ፍቅራችሁ ቀንሰውብኛል። ለማንኛውም ውድ ቤተሰቦቼ የዛሬውን ቪዲዮ በዚሁ የምንጀምር ይሆናል። ሀሳብ አስተያየት ካላችሁ ኮመንት ላይ በነፃነት ስጡ። እያጠፉ ካለም አርሙኝ፣ ልጅ ስለሆንኩኝ። ቤተሰቦች እስከ መጨረሻው አብራችሁ ቆዩ። ይመቻችሁ። ሰላም እንደምን አላችሁልኝ ውድ የቻናሌ ቤተሰቦች። ሰላም አባቢ እንዴት ነህልን? ቡሪካ ናፍቀህናል። በዚህ አጋጣሚ ቤተሰቦች ለእኔ ብቻ ነው ፍቅርዬ ናፈቀችው። በጣም ነፍቅ ብላኛለች። ሁለት ቀን ሙሉ አልመጣችም። እንግዲህ ለመናፈቅ ብላ ትጠፋለች እሷ ልጅ። የምር እንደኔ ፍቅርዬ ናፈቀቻችሁ ሰዎች ካላችሁ እንገናኝ። የተለመደው ቦታ ጠርቼዋለሁ፣ ሁለቱም ይመጣሉ። የታዘብኳቸው ነገሮች አሉ። እነሱን እንግዲህ በቀጥታ ፈቲን አንዳንድ ጥያቄዎች ጠይቃትና መልስ እንድትሰጠኝ አደርጋለሁ።
ያኔ 100% በሚባል ደረጃ የደረስኩበት ጉዳይ ወይም ደግሞ የደረስኩበት ሚስጥር የሁሉም ነገር መነሻ ነው ብዬ የማስበው ሚስጥር ገሃድ ይወጣል ማለት ነው ዛሬ በዚህ ቪዲዮ በእናንተ ፊት። እንግዲህ በዚህ መንገድ የሚቀጥል ይሆናል። ነገሮች ውስጥ አብሮ ሆኖ እንትን ከማለት በተሻለ ዳር ላይ ሆኖ ነገሮችን መፍታት የሚለው ነገር ማለት ነው። እንግዲህ ፉፉም ይመጣል። አሮኖ ምን ሊሰማቸው እንደሚችል ሊሰማው እንደሚችል ስፔሻሊ እሱ ምክንያቱም ጉዳዩ እሱንም በጣም ሜቢ የሚያሳዝነው የሚጎዳው ወይም ደግሞ ሜቢ ሊደሰትም የሚችልበት ጉዳይ ሊሆን ይችላል። የሁላችሁ ቤተሰቦች በሆነ ህመም ታመን ህመማችን ደግሞ የሚደን ከሆነ የምንፈወስ ከሆነ ህመሙን አንደብቅም አይደለ? ስለዚህ ይሄ ነገር ይፋ በመውጣቱ ፉፉ ምንም የሚጎዳ ነገር የለም፣ ደስ ይለዋል እንጂ እንዴ። በፈገግታ ተሞልታ መታለች። እንግዲህ ፈቲያችን ዛሬ ገና መጣችኛ ቤታ ነው አይደለም? መተሽ ታውቂያለሽ፣ ግን እንደዚህ ገና እንዴ ተረሳሰን ማጋለጣው ሚስጥር አለ። ወዳልከው ሚስጥር ብቻ ግባለን አባቢ። እኛ አሁን ሀሳባችን ሙሉ እዛ ነው። ፈቲ ምን አይነት ለብሰ ለብሳለሽ ብትሉኝ አሁን እኔ ላላቅ ይችላል። ሀሳቤ እዛ ጋር ተጨነቅን እኮ አንድ ቀን ሰላም በስርዓቱ ወርዶ አያውቅም። የምሬ ነው ቡቡ፣ ለጓደኝነታችሁ ሰላም ተጨንቀ ይሄንን ነገር በማሰብ በመመርመር በጣም እናመሰግናለን። ጀግና ወንድና አባቢ። ቃል ባትገባም ማለት ምን ልጠይቀኝ እንደምትችል አላውቅም። ቃል ከገባው ደግሞ ግዴታ እውነቱን መናገር አለብኝ። መናገር ማልፈልገው የመጀመሪያው ጥያቄ ምንድነው? አንቺ መቼ ነው ፉፉን ያፈቀርሽው? መቼ ነው ፉፉን ያፈቀርሽው? ለምን እንደምትደነግጠው ፈቲ ታፈቅረዋል ነበር እንዴ? ለምን ትደነግጣለች? ወይ ደግሞ ፉፉን ወደሽው ታውቂያለሽ? ምን አይነት ጥያቄ ነው? ፉፉን ወደሽው ታውቂያለሽ ወይ? ሜቢ አንተ ሰሞኑን ስላልነበርክ ስለተፈጠሩት ነገሮች አላየህም ነው ወይስ ምን? ጥያቄን አንደኛ ጥያቄን በጥያቄ አትመልሽልኝ። ግን አንቺ ፉፉን ወደሽው ታውቂያለሽ ወይ? የምር እንዴ ቤተሰቦቼ ትወደዋል ነበር እንዴ? የእውነት ታፈቅረዋለች ስንላል ነበር እንዴ? ለምን እንዲህ ትግደረደራለች? የወደደ ሰው እኮ ይሄን ያለ ራሱ አይጠብቅም። የሆነ የተደበቀ ነገር በጀርባዋ ባይኖር። እንዳትዋሺ እንዴ። መውደድ ማለት እንዴት? መውደድ ምን እንዴት አለው? አንቺ ፉፉን አፍቅረሽው ታውቂያለሽ? እሺ ይሄን ጥያቄ ለምን እንደምጠይቀኝ መልሱን መልሽልኝ እኮ። አንተ ለምን ይሄ ከምን ተነስተህ ነው የሚጠይቀኝ? እኔ የተነሳሁበት ነገር አለ ማወቅ የምፈልገው። አይዞሽ የኔት፣ ሁሌ እያስመሰልሽ ሁሌ እየዋሸሽ የምትኖር ይመስሎሽ ነበር አይደለ? ዛሬ እንግዲህ አንቺ ቀን አይደለም፣ ሁሌ ፋሲካ የለም። ውርደትሽን ተከናንበሽ ወደ ቤትሽ ትገቢያለሽ። ምክንያት ፈጥረሽ እምቢ አልሽ። ምክንያቱም ከልብሽ ስላልነበር። አንቺ ከልብሽ ነው? ኦኬ። ማን ነው ወደ እነሱ ህይወት እንድትመጪ ያደረገሽ? ምን ማለት? ማን ነው የላከሽ? ምን አይነት ጥያቄ ነው? ማን ነው የላከሽ ወደ እነሱ ህይወት እንድትመጪ? ፉፉን እንድታገኙ፣ ፉፉን እንድታወሪው፣ ፉፉን ምናምን ትሪት አድርገሽ ምናምን እሱ ጋር የሆነ ነገር መፍጠር እንድትችይ ማን ነው ያደረገሽ? የሰማው ነገር አለ? የምታውቀው ነገር አለ? ስሙ እንግዲህ የሌባ እንባው ነው ቀድሞ ይወጣል የሚባለው። አይዞሽ የኔ እናት እግዚአብሔርን። ቀጥተኛ ጥያቄ ስጠይቅሽ ቀጥተኛ መልስ ስጪኝ። አዎ በቃ እንደዚህ አይነት ጥያቄ አትጠይቀኝ። ማለት መጠየቅ ካለበትም መጠየቅ መብት ያለው። ፉፉን እንድታጠምጂው ማን ላከሽ? ምን አይነት ጥያቄ ነው የምትጠይቀኝ? ቆይ እንዴ ጥያቄ እኮ ነው፣ ግልጽ እኮ ነው። ወደሽዋለሁ እየምር አፍቅረሽዋለሁ እየምር መልስ የለሽም። ለምን መጣሽ? ተመሳሳይ ጥያቄ። አንተ ለምን እንደሱ አሰብክ? ቆይ
ምን ማለት ነው እንዴ? ባታቅ ራሱ ጓደኛው አይደል እንዴ? ቡሪክ እኮ ለፉፉ ጓደኛው ነው አይደል? እንዴት እንዲህ ጥያቄ ትጠይቂያለሽ አንቺ? ነገር ስላለ የደረስኩበት ነገር ስላለ ምንድነው የደረስክበት? ምንድነው ጥቅምሽ? እሺ ቆይ ታይ፣ ምንድነው ጥቅምሽ? ፉፉን የማጥመዱ ጥቅም ምንድነው የደረስክበት ብላ እንዴት እንደተደናገጠች እንግዲህ እያያችሁ ነው ቤተሰቦች፣ ሁሉንም ሪያክሽን እያያችሁ። አሁን ለሱ ሆነክ ነው ለኔ ሆነክ ነው እንደዚህ አይነት ጥያቄ የምጠይቀኝ? እኔ ለማንም አይደለም። እኔ ዳር ላይ ሆኜ ነው የምጠይቅሽ፣ ግን እየተፈጠረ ያለው ነገር ልክ እየሆነ ስላልሆነ ዳር ላይ ሆኜ የሆኑ ነገሮችን አየሁ፣ ሊሆኑ ነገሮችን ታዘብኩ፣ የሆኑ ነገሮችን አስተዋልኩ፣ እነሱን እየጠየቅኩሽ። ምን ታዘብክ? ውሸትሽ እንዴ? የሆነ ሰው አንቺ ፍቅር እንደሌለሽ ለፉፉ በደንብ አውቄያለሁ። ይህን እኮ ቡሪካ ማስረዳት አይጠበቅብህም። ጥያቄን በጥያቄ እንድትመልስም አትፍቀድላት። በቃ መጥመድ ነው ያለብህ። ማለት ፌስ ቱ ፌስ መጠየቅ፣ እያየችክ መልስ ትመልስ። ለአንተ ፊትህን እያየች ማለት አሩን ነው። ለምን እንደሆነ እሱን ነው ማወቅ ያልፈለግኩት። ወደ ነፉፉ ልኮሻል። ማን እንደዚህ እንድታስብ ያደረገ? ትክክለኛ ጥያቄ ነው የጠየኩሽ። አንቺን ማን ነው እንዲህ ድራማ እንድትሰሪ ያደረገሽ? እሺ ማን ነው ትላለች ደግሞ። የሌባ አይነ ደረቅ ይሏታል እንግዲህ እቺ ናት። ምንድን ነው ጥቅሙ? እግዚአብሔር በሰው ህይወት ላይ ገብተው እንዲመበጥበጥ ትክክለኛ መልስ ለምን አትሰጪኝም? ያየኋቸው ነገሮች፣ ውጭ ሆኜ ስፈልጋቸው የነበሩ ነገሮች፣ ምንድነው ሳጠና የነበሩ ነገሮች ሞቀሻል። አይኑ እንደማትመልሽልኝ እኔ ግን ማወቅ የምፈልገው ነገር አውቄያለሁ። ምንድነው ያወቀው? አንተ ባልካው አንቺ ፍቅር የለሽም ለፉፉ። የመጀመሪያው ነገር ለፉፉ ምንም አይነት ፍቅር የላትም። ፈቲ ግልጽ የሆነ ነገር መናገር እንፈልገው። እዚህ ላይ የምትይው ነገር አለ? እዚህ ጋር ምንም ያልኩ ነገር የለም። እንዲህ ብለህ ወስነህ ማውራት አትችልም። ምንም ያልኩ ነገር። እሺ በይ መልስ ስጪኝ አሁን ላልኩት ነገር። በተደጋጋሚ ጠይቆሻል አይደለ? አውሪ ያሰብሽውን ነገር መልስ ካለሽ ንገሪ። እንግዲህ አልችልም መልስ መስጠት። ኦኬ ማን ነው ይላክሽ? እንዴ ቆይ እንዴ ፖሊስ ጣቢያ ያለው እኮ ነው መሰለኝ። ቀላል ነው መልስ መስጠት ነው። በቃ አታስጨንቅ። የላክሽ ሰው አለ? አታስጨንቀኝ። ያስጨነቀሽ ሰው አለ? ያስጨነቀሽ ሰው አለ? አይ የለም። ኦኬ ምንድነው ጥቅምሽ? ምንድነው የምታገኘው? ምንም ጥቅም የላትም። የሰውን ደስታ ማየት ደስ ስለማይላት፣ ሰው ደስ ብሎ ስታይ እሷ ደስ ስለማይላት፣ በቃ ፉፉና ፍቅርዬ አንድ ላይ ሲሆኑ ስለምትቀና ብቻ ነው እንጂ ለሌላ ነገር አይደለም። ከመጀመሪያ ራሱ ጀመራችሁ ቤተሰቦች ስታዩ ቡሪካ ሊያስታርቃቸው እንትን ሲል ፍቅርዬና ፉፉ መቼም አንድ ላይ አይሆኑም ነበር ስትል የነበረችው። አሁንም እንደዛው ነው እያለች ያለችው። ሰው ልጓት ምናምን አይደለም እችልች። ከመጀመሪያም ጀምሮ ስታደርገው የነበረችውን ነገር እንግዲህ መጨረሻውን እንግዲህ አድርሳለች። ጎበዝ ናት፣ ከውናዋለች። ያው ላመነችበት ነገር እስከ መጨረሻው መጋደል ትችላለች። ፈቲ ጎበዝ ናት። እንዲህ ለክፉ ነገር ሲሆን ጎበዝ ናት። ሰው እኮ ለማስታረቅ እንጂ ይህን ያህል ዋጋ የሚከፍለው እንዴት ለማጣላት ይህን ያህል እርምጃ ተራመጃለሽ? ፈቲ ሴት ሆነሽ አምሶሪ በቃ ታስጨንቀኝ። ራሱ መጥቶ ይንገረን። ማን ነው ራሱ ማለት? እዚህ ጋር ሌላ ትኩሳት ወገን። ራሱ መጥቶ ይንገረን እኮ እኔው ጥያቄ ፈጥሮብኛል። አባቢ ራሱ መጥቶ ይንገረን። ኦኬ እንግዲህ እንደምታዩት ነው ነገሮችን ከዳር ሆነን ስንመለከታቸው ሌላ ቅርጽ አላቸው፣ ተለዋዋጭ ነገሮች ናቸውና አሁን ራሱ መጥቶ ይንገረን የሚለው ነገር ትንሽ ግራ ያጋባል።
እኛም ግራ ገብቶናል እንዴ አሁን እኮ ፉፉም ድራማው ላይ ያለበት እያልኩኝ ነው ሰዎች እኔ እኮ ግራ እየገባኝ ነው በጣም ግራ እየገባኝ ነው እነኚህ ነገር ሄዱ ያየሁት ተርተኛ እነዚህ ነገሮች በማስተዋል ስመለከት ከማያቸው ቪዲዮዎች ላይ በመነሳት አንዳንድ ነገሮችን የራሴን ምርምር የራሴን ጥናት እንዳደርግ ምንድነው የዚህ ጉዳይ ቁልፉ ምንድነው መነሻው ምንድነው መጨረሻውስ ምንድነው የሚለው ነገር እንዳያደርጉኝ ነገሮችን በጣም በማስተዋል ስመለከት ነበር ለፈቲ እንግዲህ የዚህ ጉዳይ ቁልፍ ወይም ደግሞ የነገሮቹ መፍቻ እሷ ነች ብዬ ስላሰብኩ አንዳንድ ጥያቄዎችን አቀረብኩላት መመለሳችን ተናዳ ሄደች እንዴት ጥሩ ነገር አክቹሊ ሁለታችሁም እንድታወሩ ነበር የፈለኩት ፊት ለፊት ተናዳ እኮ አይደለም እንዲህ ሚዲያ ላይ ከምዋረድ ብላ ነው ሄደችው በዛች ያሉ ምክንያት እንግዲህ ምን ያህል ኦዲየንስ እንደሚጠላት ራሳችሁ ያወቃችሁ ተናዳ አትበሉ ፈርታን ሄደችው የሰራችው ስራ ልክ እንዳልሆነ ስለተረዳች ጥፋተኛ መሆኗን ስለተረዳች ጥላ ሄደች እውነተኛ የሆነ ሰው እኮ መቼም ጥሎ አይሄድም በየትኛውም ነገር ላይ ይጋፈጣል የሱ እውነት ከሆነ እኔ ብቻ አይደለም የምጎዳው ይሄ ነገር ሆን ተብሎ እየተደረገ ከሆነ ብዙ ሰዎች ይጎዳሉ እንደነገርኩ አይኖ ነገሩን በግልጽ የምታውቀው ነገር ካለ በግልጽ እንድትነግረኝ እንጂ ይበልጥ ሌላ ጭንቀት ፈጥረብኝ እንድትሄድ አይደለም ጭንቀት እየፈጠርኩብህ አይደለም ነገሮች ላይ 100% እርግጠኛ አይደለሁም ግን የታዘብኳቸው ነገሮች አሉ ቀድማ ስለሄደች ነው ሜቢ በእርግጠኝነት ቡሪካ ሙሉ በሙሉ እንዲ እርግጠኛ ነኝ ብለህ አለመውራትህን አድንቄዋለሁ ምክንያቱም እርግጠኛ ያልሆንከውን ነገር እንዲ ማለት የለብህም በኋላ ላይ ሌላ ነገር ስለሚፈጠር ማለት ሁሉም ነገር የገባክ ሰው ነህ አንተ የምር ቡሪካ ሁሉም ነገር የገባው ሰው ነው ያየውን ነገር ሁሉ ዝም ብሎ አይሞላም ያረጋገጠውን ነገር ብቻ ነው የሚያወራውና ትልቅ ክብር አለኝ አባቢ ለአንተ ከዚህ ቪዲዮ በኋላ የራስህን ኢንቨስቲጌሽን ምንድነው የራስህ ምርመራ ወይ ደግሞ የራስህ የሆነ ነገሮችን ልታካሄድ ትችላለህ እናንተም ማለት ነው አንድ ላይ ግን እኔ የተሰማኝን ነገር እንደ ጓደኛ መናገር ስላለብኝ ነው ነገሮችን ወጣ ብዬ ሳይም የነበረው በዚህ ምክንያት ለነገሮች መልስ ማግኘት ስለነበረበት ስለሆነ ማለት ነው ብቻ በቃ ይሄን ለማለት ነው ተጠንቀቁ ይሄን ነው ማለት ነገሮች ላይ ሙሉ ለሙሉ መልስ ሳገኝ ደረቴን ነፍቼ እንደዚህ ነው እልሃለሁ ወይ እላችኋለሁ ተጠብቃለህ ይቻለ ነው ይሄን ነው ጓደኛ በጣም ብዙ ነገሮች ይፈጠራሉ በጣም ነገሮች ብዙ የሚበላሹ ነገሮች ይኖራሉ ይሄንን ነገር ቶሎ እንደምታሳውቀኝ ተስፋ አለበለዚያ ነገሮች ይበላሻሻሉ እንደምልሱ ነው ላይ እሱ ነው ማሰብ ነገሮች ብልሽት እንደሚሉ ነው ማሰብ ገብቷል ለቀልድ የሚነሱ ነገሮች በጣም ጭንቀት ይፈጥራሉ ያሳምማሉ ይጎዳሉ ብሩን አላውቅም ብቻ እኔ አሁን ላይ ያለሁበትን ስሜት እኔ ነኝ የማውቀው የቆሬሌው የሚል ድምፅ አልፈታ አላር መጀመሪያም ቆሬሌው ብሎ አለፈ እንግዲህ እንደኔ የሰማ ሰው ካለ ነገር እንደምታሳውቁኝ ተስፋ አደርጋለሁ አይዞ እንግዲህ የምር ፉፉሻ በጣም አይዞ የምር በጣም አዝናለሁ እኔ ቤተሰቦቼ ሴት ኦዲየንሶቼ እግዚአብሔርን ነው የምላችሁ በእናንተ ምክንያት ወንድ ልጅ አይክፋው በቻላችሁ አቅም ለመረዳት ሞክሩ ምንም ቢሆን ወንድ ልጅ መከፋት የለበትም ለዛውም ደግሞ እንደ ፉፉ አይነት ንጹህ የልብ አፍቃሪ በዚህ ልክ መገፋት የለበትም እንግዲህ አይዞ ፉፉሻ የህይወት ጎዳና ገና ብዙ ፈተናዎች ይኖሩባታል ሁሉንም ደግሞ ታግለ አሸንፈ ማለፍ አለብህ የነበረን ቆይታ ይህንን ይመስል ነበር በቀጣይ ቪዲዮ እስከምንገናኝ ሁሌም እንደምላችሁ በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን ፈጣሪ አምላክ ከስደቱ ዓለም ለሀገራችሁ በሰላም ያብቃችሁ እወዳችኋለሁ ደህና ደሩልኝ